ነበር እንደዛ ግን አይመስለኝም ነገሩ። ግን አሁን መስማማት አንችልም ወይ ለልጁ ስንል እኮ መስማማት እንድንችል የምትፈልጉ ከሆነ እቺ ልጅ ከኛ አስወጧትና እናንተ ፍላጎት ከሆነ እሷም ደህና እንዲሆን ነው የምትፈልገው፣ አንቺም ደህና እንዲሆን ነው። ምንድነው ልዩነቱ? ግን በቃ እኛ ህይወት ውስጥ አንቺ ስላየሽ ደህና እንዲሆን ተብሎ ሲጀመር ህይወታችንን ስትበጠብጥ የነበረ ሴት ምን ታደርጋለች? እኛ ብለሽ የጀመርሽውን ተብለሽ ጨርሰሽዋል። የኔናት አንቺ ነሽ በእኛ ህይወት የማታስፈልጊው አዲስ ህይወት ጀምሯል። ስለዚህ አጨቅጭቅብኛውን ሰላም አግኝቷል ልጁ እንጂ እሱ ይኸውልሽ እያማረሽ ይቀራል። አብሮ ነገራትና የሚል በቃ እንዴ ምን ነው አንተ የምፈልገው? አብርሃም ደህና ነው እያልሽ ነበር አይደለ? ደህና ከሆነ ይኸው በቃ ደህና መሆኑ ይኸው ይንገርሽና ደህና መጀመሪያ ደህና አልነበረም ማለት አሁን ደህና ነው። ስለዚህ መመለስ የሚፈልገው አሁን እኮ በእናንተ ክርክር እኮ እኛንም እኮ የሆነ ነገር ታረጉ ይመስላል። ደህና ነህ ይኸው ደህና ነው እያልሽ ነበር መጀመሪያ እኮ እንወጣለን። ይኸው እነሱ እያስጨነቁ እኮ ነው። ለዛ ነው ይኸውልህ የእሱ ፍላጎት ከሀገር መውጣት ነው። እሱ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን እሷስ አንቺ ለሰው ለምን አትጠይቋትም? ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ? እንደዚህ ማለት ነው የምንፈልገው። አንቺ ጀመርሽ ነገር ስለሆነ ነው ብታ አንቺ ጀመርሽ ነገር። አይ ይኸውልሽ እኔ የጀመርኩት ነገር ለአንቺ ሊሰራ አይችልም። ይኸውልሽ ገባሽ አይደለ? ታውቂዋለሽ እሱንም። ኖ አይ አንቺ አስመሰልሽ። ገባሽ? አንቺ ነሽ በደንብ የምታውቂው። አንቺ ጋር ብቻ ነው የሚሰራው። አንቺ ነሽ በደንብ የምታውቂው። አንተ ከማን ጋር ነው መሆን የምትፈልገው? ይህንን ጥያቄ በድጋሚ እየጠየቁ ከማን ጋር ነው መሆን የምትፈልገው? ይሄን ነገር ለማድረግ ይኸውልህ ዴቫ አልገባህም? ይሄ ነገር ለማድረግ መጀመሪያ ህይወቱን መኖር አለበት አይደል? ደህና መሆን አለበት ይሄ ልጅ እኮ። አሁን ከማን ጋር ነው የምትፈልገው የሚለው ቃላት አይደለም እዚህ ላይ የሚሰራው። ደህና እንዲሆን እኮ ብዙ አልገባሽም? ደህና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዛ ራሱ አብርሃም እኮ ወሳኝ ነው አይደለም? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር አይደለም። ለምን ይመልሳል? አይደለም እንደዛ ሳይሆን መልስ ይመልሳል። ብዙ ለምን ደግሞ አይመልስልኝ? ከይቅርታ ጋር ማለት ነው። እሺ በቃ ለእሱ እንተውለት። መጀመሪያ ከኔ ጋር ስለነበረ አንቺ ነው ፈልገው እያለ አይደለ? አሁን ከእሷ ጋር ያለ እስቲ የሚለውን እንመልስለት እኮ። ምንድን ነው የምትፈልገው አንተ? ከማን ጋር ነው መሆን የምትፈልገው? መልስላቸው ፈልገበትን ቦታ ልጁ ደህና ይሁን መጀመሪያ። ወይኔ ለዚህ ጥያቄ ራሱ እኮ የሚያደርገው ጉዳይ ነው። እንደዛ ብቻ ሳይሆን ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ እየተጋጩ አይደለም። ገባ ነው ሳይካትሪስት ጋር ምናምን ስትሉ አልነበር እንዴ? የነበረ ታዲያ ከሀገር ስትወጣ ምንድን ነበር ቅድም እያልከኝ? ሳይካትሪስት እየታየም ይሁን መች ነው በአንዴ ድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን የእሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ ደህና እንዲሆን ነው? እሱን ብቻ ንገሪኝ። መጀመሪያ ደህና ነው በቃ ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ ሩታ። አሁን ደህና ነው ብለሽ የምታስቢ ከሆነ አብርሃም ደህና ነው። ስለዚህ ከሀገር ይዞ ልወጣ ነው። እንደገና ደግሞ ቡዜንም ማግኘት ስለሚፈልግ እንደገና ደግሞ ዴቭንም ማግኘት ስለሚፈልግ ፈቅዷል እኮ ፓስፖርቱን ኤቭሪቲንግ ተዘጋጅቷል። ኤቭሪቲንግ ሶ ግን ደግሞ ቡዜም ሆነ ዴቭም ማወቅ ስላለባቸው ፓስፖርቱ ሊኖር ይችላል። ግን ደግሞ ልጁ እዚህ ነው ሲጀመር። እኔ በመጀመሪያ ደረጃ ቡዜ አሁን እኛ ታላቅ ነን አይደለም? እንደ ታላቅ የሚገባን ነገር አብርሃም ከሁለቱም ህይወት መራቅ ነው ያለበት። ስነግርሽ አንተ ደግሞ እንግዲያው ማለት በራስ ምላሽ እየሰጠኸኝ አይደለም ወይ ደግሞ በራስ የምትፈልገውን ነገር እየተናገርከኝ አይደለም። እነሱ ሲያናግሩ ታናግራለህ። እኛ ቤተሰቦች ስናናግር ደግሞ ወደ ፍራቻ ይሁን ምን ይሁን እኔ ሊገባኝ አልቻለም። ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር። ገብቶሃል አይደል? ወይ ወደ እናት ወደ አባት ጋር ገብቶሃል አይደል? በቃ ወደ እናት ወደ አባት ጋር ይዘን እንሂድ። ተረዳኛል? በቃ እዛ ከእናት ከአባት ጋር ስትሆን ትንሽ የእረፍት ታገኝ ይሆናል እንጂ አሁን እናንተ እሷም የግሏን ሀሳብ አንዴ ከሀገር ውጭ አንዴ መዝናናት፣ እሱ በቃ የራሳቸው እኔ አይመለከተኝም። እኔ ስለሱ አሁን እኔ አንተ ጤነኛ እንድትሆን አንተ ደህና እንድትሆን ነው የምንፈልገው። እኔም ቡዜም እዚህ ጋር የቆምንበት ዋናው ምክንያት ስለ አንተ ጤንነት አሳስቦ ነው። አንተ አሁን እሷም አሁን ደህና ነው የምትልህ ደህና እንደምትታየው ደህና ትመስላለህ። እንደዚህ የሆነ ነገር ስለሆንክ ሊሆን ይችላል። ግን ትክክለኛው ማንነትህ እስኪመጣ ድረስ መሆን ያለብህ ከቤተሰብ ጋር ከሆነ እነሱ ሁለታቸውን ጋር ርቀህ እኛ ጋር ሁን። ይኸውልሽ ቡዜ እንደዛ አይደለም። ቡዜ እረፍት አግኝ ትንሽ በቃ ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊት እና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም። ስለዚህ እኔ ይዤ ወጣሁት። ይሄን ነገር ደግሞ ቡዜ ታውቂያለሽ፣ ትረጃለሽ ብዬ አስባለሁ። እኔ አብርሃምን ከአንቺም ሆነ ከዴቭ ማራቅ አልፈልግም። ግን ደግሞ አሁን ቢያንስ ራቅ ብሎ ልጁ ደህና እየሆነ ስለሆነ እየተመለሰ ነው ብዬ አስባለሁ። ምክንያቱም በሆነ ጊዜ አንዴ ቢያንስ እዛ ባሳለፍናቸው ጊዜያት ውስጥ ቢያንስ ፈቀቅ የሚል ሀሳብም ይዟል።
እንደ መጀመሪያው የሆነ ፍዝዝ አይልም። ስራ የመስራቱን ፍላጎት እያየሁበት ነው ምናምን ነገር እስቲ ፊልኩሬ እንኳን ስራ ሌላ ጊዜ ሰራ ነበረ። የሆነ ሰዓት ደግሞ ከእነሱ ጋር የጀመረው ነገር ላይ ከገባ በኋላ ስራም እየሰራ እንዳልነበር እናውቃለን። ጊዜ ስራ አይወጣም ምንም እንትን አይልም፣ ቤት ነበር የሚቀመጠው። አሁን ግን እየተሻሻለው ስለሆነ እናንተ ፈቃደኛ ከሆናችሁና ሁለታችሁ ጊዜና ዴቭ ፈቃደኛ ከሆናችሁ ከሀገር ይዞ ልወጣ ስለሆነ ፍቀዱልኝ። ከዛ ባለፈ ሩታ ምንም ስለማይመለከታት እዚች ጋር ላገኘው እያለችን ቡሩንቡር እያለች ስለሆነ እንደገና ደግሞ ሲቀጥል ደግሞ ዴቭ ይቅርታ አድርግልኝና ማለት ነው ሳይካትሪስት ነበረ ባለፈውም ቸርች ሄዳል ብላችሁ ነበር። ስለዚህ ሄደ ምን የሚቆይ ነገር ነው። ቸርች እስከሄደ ምን እንደና አይሆንም። ኧረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ ሩታ፣ እያወቅሽ ነገሮችን አታወሳስቢብኝ። ወይተኛ ቢቀሰቅሱት አይነቃም። አታወሳስቢብኝ። ይሄ ያልኩሽ ምንድን ነው? ወይኔ እንቆቅልሽም ጨምሪበት። ግራ ገባኝ። እሺ ይዤው ነው የምሄደው። ስነ ስርዓትሽ ነው ያዥው። እያማረሽ ይቀራል። ሴትዮ ወደዛ ዘባክሽ ና ስማ በሰላም እሺ። ኧረ በእናታችሁ ኧረ ተረጋግተን ቢያንስ እናውራ። ኧረ ተው ከሀገር ይዤ እመጣለሁ ብዬ ነበረ። ብቻሽን ትወጫለሽ። ፓስፖርቱን ታቅፈሽ ውጭ። እያማረሽ ይቀራል እሱ። እሺ መስሎሻል? 5 ቀን እኔ ጋር ቁጭ ሲል አንገበገበሽ አይደል? እያማረሽ ይቀራል። እሺ 1 አመት የጣልሽው ሰውዬ ደግሞ ና በቃ ምንድን ነው የሚሻለው? አስጨነቀች ነው ዴቭ ለምን ተዋትላት እኮ ቅድም እኮ ከሀገር ወጣ እያልከኝ ነበረ። ኧረ እናንተ በቃ ታውቁት ነው ለምታችሁ ታውቁት። በቃ ምንድን ነው ከኢትዮጵያ እንወጣለን ግን እዚች ጋር እየጨቀጨቀች ይኸውልህ ከኢትዮጵያ መውጣት ሆነ ሀይ በላት ይችልች። ኧረ አንቺን ደግሞ ባይ ይልሻል። ኦኬ እኔን ሀይ ካለኝ አንቺን ባይ እያማረሽ ይቀር። እሺ አሁን እሺ እኛንም አቁማችሁ እናንተን ፉክክር እንስማ ነው። እኛ እሺ ንገራታ አብርሃም እንሂድ በቃ። ምንድን ነው የምትፈልገው አንተ? ምን እናድርግልሽ? ቤተሰብ ጋር ነው የምሄደው በቃ ከእንግዲህ። እና ደግሞ ማለት ነው ቡዜ ወደዚህ ሲመጣ ማለት ነው ቡዜንና ዴቭን ማግኘት ፈልጋለሁ ነው እንጂ ያለኝ ሩታ የሚል ስምም ራሱ አላነሳለኝ። ምን እንደሆነ አላውቅም። ሲጀመር አሁን ማለት ነው ቡዜ ከእነሱም ክርክር ከእነሱም ጭቅጭቅ አሁን እንግዲህ አሁን እነዚህ አሁን ሁለቱን እዚች ጋር አቁመን ወይ ደግሞ እኛም ቢያንስ እንኳን ለእኛ ክብር አሁን እኔ የሆነ ማለት በጣም እየደበረኝ ለእኛ እንኳን ክብር ቢኖራችሁ ተግባብታችሁ ስለዚህ ታስቡ ነበር። አሁን አንድ ነገር ዴቭ አንተ ከኔ ጋር ነበር ረጅም ሰዓት። ስለዚህ አንተ ና ማውራት ያለብንን ነገር የሆነ ነገር ማውራት እፈልጋለሁ። እሱ ከአንተ ጋር ሆኜ እስካሁን ድረስ ማለት ያለብኝ ከእሱ ጋር አውርቻለሁ። እኔ ጋር በነበረበት እናንተ እስከዛ ድረስ የራሳችሁ ጉዳይ ነው። አሁን አንተ ባለህበት እየተመለስክ ነው። በአንድ እኔ ትድናለህ ብዬ አላስብም። በጣም ፍሬሽ ማድረግ ይፈልጋል። ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ። ስለዚህ ቤተሰብ ጋር እንሂድ፣ የተወሰነ እረፍት አድርግ። ሲጀመር አንተ ደግሞ ከአንተ እዛ እረፍቱን እንግዲህ ከሄርሜላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከእሷ ጋር እረፍቱን መቀጠል ትችላለህ። ሰላም አትሰጠን። ሄርሜላም ቢሆን ሰላም አይሰጡም። አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻልክ ለእኛ ለቤተሰቦችም እየተጨነቅን ነው። ጋሽ እየተጨነቀ ነው፣ አብዬ እየተጨነቀች ነው፣ እኛ እየተጨነቅን ነው። ተረዳኸን አይደለ? ስለዛ አሁን አንተ የምልህ ነገር እነሱ ወይ ሁለቱ ይቅሩበትና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ የሁለታቸውን ጉዳይ ባሉበት ተው። በቃ ምንም እኮ አይራሩ ሲጀመር ሰማኝ አይደለም። እኔ የምልህ ያንን ተረጋግተህ ራስህን አረጋግተህ እናውራም እኮ አይሰጥም። ተረጋግተህ ራስህን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው። ተረዳኝ አይደለም ወንድም? በምንም አይነት ሁኔታ አንተ ደህና እንድትሆን ነው የምንፈልገው። ከሄርሜላ ጋር እንድትሄድ ያደረግነው እኛ ነን። ተረዳኸን አይደለም? አሁን ደግሞ እኔ በሁለቱ ፊት ክርክር፣ ጭቅጭቅ እኔ ሰልችቶኛል። ተረዳኸኝ? አንተ ቆም ብለህ ራስን አይተህ እንግዲህ እኔ በግልጽ አሁን እየጠየቅኩ ነው። ከሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው? ወይስ እነ ጋሽዬ ጋር ትሄዳለህ? ምርጫህን ንገረኝ። እየተዝናናን ነበር እኮ ገባኝ። እየተዝናናህ መሆኑን እኮ ነው ያወቅኩኝ። አሁን ሁለቱ ይቅሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ? ከእሷ ጋር ነው መሄድ የምትፈልገው? እየተዝናናን ነው ካለ ፍላጎቱ ያ ነው ማለት ነው። ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች፣ አንደኛዋ ጋር ስትሆን አንደኛዋ ታብዳለች። ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል። የአንተ ምርጫ ነው እሱ። ግን አሁን ባለህበት ጤናህ ነው እንጂ የሚያሳስበው የእነሱ መባላት አይደለም። አንተም ባዩ ሰዓት ሁሌ መባላት ነው ስራቸው። ገባ? የአንተ ጤንነት ማንም ያስጨነቀው የለም እዚህ ጋር። ስለዚህ የኔ ከሚባባሉብህ መጀመሪያ ጤንነት ይመለስ። ወደ እኛ ተመለስ እስቲ። አትሸሸን፣ እኛን አትራቀን። ለምንድነው እኛን የምትሸሸን? እኛ እኮ አንተ ጤንነትህን ነው የምንፈልገው።
የሆነ ነገር ሲሆን ከኛ ጋር ትሸሻለህ። ለምን እንዲህ ይሆናል? ጤና ከተመለሰ በኋላ የፈለግከውን አድርግ፣ መብትህ ነው፣ ችግር የለውም። ምርጫ የመረጥከውን እኮ መኖር ትችላለህ። ማንም የሚያስጨንቅ የለም። ማንም የሚያስጨንቅ የለም። ተረዳኝ አይደለም? ሩታም ሄርሜላም ብትሆን ሁለቱም ይቀራሉ። አንተ ግን እኛ እንድትኖርልን ነው የምንፈልገው። ገባ? እነሱ አንተ የሆነ ነገር ፈጣሪ አምጣብህና አንተ የሆነ ነገር ብትሆን እኮ እነሱ ግን ሌላ ባል ማግባታቸው ይቀራል ይኖራሉ እኮ እነሱ እኮ ህይወታቸውን መኖር ይኖራሉ። አንተ ግን ለእኛ ታስፈልገናለህ። ለእኛ የምትጎልብን ለእኛ ነው። ተረዳኝ አይደለም? እነሱ ቢጎዱ ምናልባት ወራት ወይ አመት ቢሆን ነው። ገባ? እኛ ግን እድሜ ልካችን በሙሉ በአንተ ነብይ ጸጸት ውስጥ ነው የምንገባው። ስለዛ እየተረዳኸኝ ከሆነ ሁለቱም ይቅሩብህና በቃ ወይ ወደ እናት አባት ጋር እንሂድ፣ እዛ እረፍት ታደርጋለህ። አይ ደግሞ እረፍቱ ተመችቶኛል ከሀገር መውጣት ነው የምፈልገው የምትል ከሆነ ደግሞ ከሀገር እንድትወጣ እናመቻችልን። ተረዳኸኝ አይደለም? እኮ ዴቭ አልገባህም? እዚህ ጋር ከሀገር ወጣ እኮ ምንም ሰላም እያገኘ አይደለም። ገባ? እንዴት ሰላማችንን እንደነሱን አይተሃል። እሱ በሌለበት በሄደበት በዚህ ጊዜ እረፍት ነው የነሱ ከቪዲዮ ፊት ለፊትም ከቪዲዮም ጀርባ ይሄ ሁሉ ከሚሆን እነሱም ሁለታቸውም ቤተሰብ ጋር ነው ሲባል ከተሻላቸው ምናልባት ሩታም ጋር ሲሆን ከቤተሰቡ ጋር እንዲቀላቀል አትፈልግም። ከሄርሜላ ጋርም ሲሆን ሩታ ታብዳለች። ስለዚህ ይሄ ሁሉ ከሚፈጠር ከሁለታቸውም ይራቅና እኛ ጋር ይሁን። ገብቶሃል አይደል? እኔ ምርጫ እኮ እሱ ነው። አሁን ግን መሰለሽ የእሱን ፈቃደኝነት ነው እየጠየኩ ያሉት ሙሴ እንጂማ እኛማ የምንፈልገው እኮ በቃ እኛ ጋር ሆኖ እኛው ራሳችን ጤንነቱ ስትል ተነስቶ የሚሄድ ከሆነ ያ እንዴት ይሆናል ነው እያልኩሽ ያለ መቆም አለበት። አሁን በቃ ቁጭ አድርጌ አንተን እናትና አባት ይወሰዱ በቃ ትሄዳለህ አይደል? እዛ አዎ ቁጭ ብለን እኮ እንድናወራ እንትን አላልከንም አብርሽ። ለምን ችግርህም የውስጥህም ጉዳት ምን እንደሆነ ለማወቅ ስትቀርበን ነው። ምን እንደሆነ በግልጽ ለማውራት በሁለቱም ሴቶች ፊት ሆነ ልታወራን አትችልም። የብቻችን ሆነን ከቤተሰብ ጋር ሆነን እናውራ። ስለዚህ እናት አባታችን ጋር እንሂድ አይደል? እሺ ማውራት ያለብንን አውርተናል። እናንተ እዚህ ጋር የእናንተ መጣላት የእናንተ እንትን ምንም ለልጁ የሚጠቅመው ነገር የለም። ሁለታችሁም የራሳችሁን ላይፍ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺ ጭራሽ ከቤተሰቡ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘነው እንሄዳለን። ይኸውልሽ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሆን በምትፈልጉበት ሰዓት እቺ ልጁ ሌኳ አላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደህና መሆን አለበት መጀመሪያ ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም ከአንቺ ጋር ሞቶ ነው እንዴ ከአንቺ ጋር እንትን የሚለው? ደህና እኮ ነው። ምንድነው ቅድም ለማረጋገጥ ምን ሄደው ደህንነቱ ምናምን ስትሏል እኮ ሩታ ነገር እየተደጋገመ ነው። እኛም እየሰለቸን ነው። እኛም አይምሯችን እየታወቀ ነው። እያንሽ ያለ ነው ሁለታችሁም ጋር አይሆንም ነው። በቃ ሁለታችሁም ጋር አይሆንም። እናት አባቱ ጋር ይሄዳል ነው። በቃ እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ የት ይሄድብሻል? አንቺ ጋር አይመጣም። ስለዚህ አሁን የእናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሀሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ጤንነቱ እኮ ምንም አላሳስባትም ዴቭ። ጤንነቱም አላሳሰባትም። ጤንነቱ ሲጀምር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር እኔ ጤንነቱ ሄርሜላም ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉት። ገባሽ? እኔ ግን አሁን የማናቸውም እንዲያንጸባርቁ ሄርሜላ አሁን አንቺም ተዩ በቃ አንቺም እንደዚህ ልጁን እንትን አትበዩ። ተረዳሽኝ አይደለም? አሁን አብረሽ አሁን በቃ አንቺ መግባባት እንችላለን አይደል? ከአንቺ ጋር እሷ ፎክራለች። እስኪ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ከአንቺም ጋር አሁን ውጭ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። የሚያስማማን ያ ነው። አንቺንም የሚያስጨንቅሽ እሷ ጋር ሲሆን አይደለም
አዎ ግን ደግሞ ቤተሰቡ ጋር ሆኖ እሷ እረፍት ትሰጠዋለች ወይ ነው እንደገና እሱን ለእኛ ተይልን ማድረግ ያለብን እነኛ እናደርጋለን። እኛ ወንድማችን ጤንነቱ ደህና ከሆነ በኋላ እናንተ ጋር መጥቶ ምርጫውን እሱ የሚያደርገውን ሲጀመር ያውቃል። እኔ አብረሽን በደንብ አውቀዋለሁ። ትናንትናውን በደንብ ነው ማውቀው። ወንድሜ በራሱ መወሰን የፈለገውን ነገር ማድረግ የሚችል ልጅ ነው። ነገም ደግሞ ያንኑ አብርሃምን ይመለሳል በስነስርዓት እናት አባቱ በስነስርዓት ሲይዙ በደንብ ይስተካከላል። ስለዚህ አሁን እናመሰግናለን ወንድማችን እረፍት ስላደረግሽው ከኛ ጋር እንደዚህ እንትን ስላልሽ እጅግ በጣም እናመሰግናለን።